ወደ ቀጣይ እንትናችን ከመግባታችን በፊት የተፈጠሩትን ነገሮች ማጽዳት አለብን። ይሄ የኔ አስተሳሰብ ነው። ገብቶሻል? ከዚህ በኋላም ችግር እንዲፈጠር ስለማልፈልግ ያለውን ነገር ክሊር አድርጌ በሰላም ተጀራይደን በሰላም ማሳለፍ ነው ፈልገው። ገብቶሻል? እኔም ሰላም ነው የምፈልገው። ቴንክ ዩ። ሰላም የምትፈልጊ ከሆነ በቅድሚያ ቤተሰቤን አፈቁት ነገር አለ። ሰላም ቢያቸው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደዚህ በሰላም ከመጣን ትንሽ ቆይት ብለናል። ደስ ብሎኛል፣ ግን የምሬን ነው ማለት ውሳኔህን በጣም አስደንግጦ የነበረ የወሰንከው ውሳኔ እና አንድ እንትን እንድትፈልጊ ነው ማለት እንደዚህ አይነትም ነገር ሊፈጠር ይችላል በህይወት ባይዘው ብዙ ምርጫ አላት። እንዳትፎገሪ ማርያምን። ልጅነትም ሊሆን ይችላል፣ ምንም ሊሆን ይችላል። በጣም ብዙ ምርጫ አላት ህይወት። ቶታል በጣም እንዲ ምርጫ አላት እና እሱ መጠንቀቅ አለብሽ። የምትወስኙን ውሳኔ የምታረጊውን ነገር በደንብ ማወቅ አለብሽ እና ሰላም የማይሰጥሽም ቦታ ከሆነ የፈለገ ብትወጁ የፈለገ ያንን ሰው የፈለገ ጥሩ ስሜት ቢኖርሽ ከሱ መለየት እንኳን ባትፈልጊ ሰላም የማይሰጥሽ ከሆነ መተው ነው ያለብሽ። ብዙ ነገር ህይወታችን ላይ ያጋጥመናል። እሱን ነገሮች መተው አለብሽ። እኔም ብቻ ሳይሆን ቤተሰቦችም ቢሆን ሰላም የማይሰማችሁ ነገር ካለ ማስተካከል የማትችሉትም ነገር ከሆነ ሞክራችሁ ቢሚል ነገር ከሆነ መተው ነው ያለባሽ። ገብቶሻል? እነሱም እኛም እንደዚህ ለራሳችን ማሰብ አለብን። ገባሽ? የፈለገ አንቺን በወድሽ የፈለገ ባከብርሽ የፈለገ እኔ በተለይ አስፈላጊው ሰው ብትሆኚ ሞክሬ በጣም አስቸግረሽ ነበር። ይሄ ማይከር ነው አይደለ? መወሰን ያለብኝ እሱን ነው። በቃ እኔም ወደ ራሴ ህይወት መግባቱ ባይገርምሽ እንደዛ ላረግ የፈለኩት እኔ አንቺ መተው ፈልጌ አይደለም፣ ግን ደግሞ እንደዚህም አይነት ነገር ሊያጋጥም ይችላል ብለሽ ነገራቶችን ተረጋግተሽ ማሰብ እንዳለብሽ ለማሳየት ነው። ገብቶሻል? እንጂ እኔ አይሚን እሺ ጨክኜ ትቻት እንኳን ቢሆን ሰላሜን አላገኝም፣ ይጨንቀኛል። የፈለገ ለራሴ አስቤ አንቺን ብሸሽሽ የፈለገ የኔን ስሜቶች አዳምጬ ሄጄ እንኳን ቢሆን ሃይሚ ምን ላይ ናት የሚለው ነገር ያሳስበኛል። እንደዛ አይነት ነገር ከማረግሽ በፊት በጣም ብዙ ነገር መወሰን አለብሽ። የተፈጠሩትንም ነገር በቃ እግዚአብሔር ያውቃል ብሎ መተው አለብሽ። ገብቶሻል? እኔ ለማስተካከል ስሞክር አንቺ ወተሽ በምታረጋቸው ነገሮች ነገራቶቹ እንዲብሱ ነው ነው። ይሄ ሀቅ ነው አይደለ? አንቺ ቤት ሆነሽ ቢሆን ከፋሲል ጋር ጣላለሁ እኔ እንደዛ ይፈጠራል አልጣላም። አንቺ ስላገኘሽ ማለት ዝም ልሎ አልችልም። እንደዛ አይነት ነገር ተፈጥሮ ዝም ብሎ አልችልም። ሐሳብ ልክ ነህ እኮ ማለት እኔ ሐሳብ የነበረው እሱን ሳገኘው በሰዓቱ አንተ ሳታገኘው በፊት እኔ እሱን ማግኘት ነበር። ለምን ቀድመህ ብታገኘው ጥሩ ነገር እንደማይፈጠር ስለማውቅ አይተሃላ። ባለፈው ራሱ ምን እንዳደረከው እንደዛ